የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በካልጋሪ አይካን ፊልም ወይም አይካን ፒክስ ሃት ፕሮጀክት ባለው ኦፊስ ውስጥ እገኛለሁ። ዳንኤል ጋር እገኛለሁ። እንግዲህ ያለውን ነገር አብረን እናያለን። ብዙ ነገሮችን እናወራለን፣ ብዙ ነገሮችን እንጨዋወታለን። ብዙ የሚጠቅሙሽ ነገሮች አሉ። ይሄን ቪዲዮ እስከ መጨረሻው እንዲከታተሉ ጋብዛለሁ። አስቀድሜ ወደ ዳንኤል ልመለስ። ዳኒ እንኳን ወደ ግሎባል ቢዩቲ የዩቲዩብ ቻናል በደህና መጣ። እንኳን ደህና ቆያች። ስላገኘው በጣም ደስ ብሎኛል። ባለፈው በነበረው በሪል ስቴት ፎቶግራፊ ፕሮግራም ላይ ትመጣለህ ኤድመንተን ሜይ ፈርስት ተብሎ በጣም ብዙ ሰዎች አቀርባለሁ ከመጣ ብያቸው ነበርና ታኔታለ ያሉ ብዙ ሰዎች እየጠየቁኝ ነበርና ዛሬ ይሄን አጋጣሚ አግኝቼ ደግሞ ስለምንነጋገራቸው ነገሮች አስቀድሜ በጣም አመሰግናለሁ። እስቲ ዳንኤል ማን ነው ከሚለው ብንጀምርስ? ዳንኤል ሰው ነው። በመጀመሪያ ሰው መሆኑ ይቀድማል ብሏል የኛ ሰው። ያው ኤድመንተኑን አስመልክቶ በዚህ አጋጣሚ ሶሪ ያው ትንሽ ነገሮች አንዳንዴ ዲሌይ ይሆናሉና በእጃ ዙር ግን ተገናኝተናል። ካልግሪ ላይ ቢሆንም ያው አክብረሽ ስለጋበሽኝ ፕሮግራሙ ላይ አመሰግናለሁ። እኔ እንደማንኛውም ወጣት ተፍተፍ እያለ ያለ ሰው ነው ዳንኤል ማለት። ከሰዎች ጋር በመስራት አብሮ በመስራት የሚያምን ተባብረን መለወጥ እንደምንችል ውስጣችን የተደበቀ እምቅ ኃይል ያለ ነገር ግን ከካልቸር አንጻርም ሊሆን ይችላል ከብዙ ሚስ ኢንፎርሜሽንም አንጻር ሊሆን ይችላል ያንን ታለንት መውጣት እንዳልቻልን ስላመንኩኝ እኔም በዚሁ በሽታ ውስጥ ረጅም ጊዜ ሰፈር አድርጌ ነበር ራሴና ምንድነው ፖቴንሻል ምንድነው እያረኩ ያለሁት ከሚሉት ሰዎች መካከል አንዱ ነበር። አፍተር ዳት ግን በህይወቴ አንድ ለርን ያደረኩት ነገር ምንድነው ሰዎች ከሰዎች ጋር አብረው መስራት ካልቻሉ ማንንም የትም መድረስ አይችልም። ኢቭን ብቻሽን ራሱ የሚሰራ ሰው ሶሎ የሆነ ሰው at the end of the day ሰው ያስፈልገዋል። ፓርትነር ባይሆንም ግን ቢዝነሱን ቴክ ኬር የሚያደርግለት ማለት ነውና እንደዛ አብሮ በመስራት የሚያምን አንድ ወጣት ነው ማለት ነው ዳንኤል ባጭሩ። በጣም አሪፍ። እንግዲህ ዳንኤልን በዳንኤልነቱ ብቻ አይደለም እኔ ሳገኘው ያገኘሁትኝ እኔ በአጋጣሚ አይካን ፊልም ኩል ነው ያገኘው ግን በጣም ብዙ ፕሮጀክቶች አሉ። ስፔሻሊ እዚህ ኦፊስ መጥቼ ሳይ ደግሞ በጣም ሰፊ ናቸው። ሉሲ ቲቪ አለ፣ አይካን ፒክስ አለ፣ የተለያዩ ፕሮጀክቶች ልታስተምሯቸው ያሰባችሁት ስለሱ ሞር ሰፋ አድርገህ ትነግረናለህ እና በጣም ሰፊ ነው። እስቲ አይ ቲንክ ሉሲ ቲቪ ይመስለኛል የቅድሚያ የተጀመረው አይደለ? እስቲ ስላጀማመሩ እንዴት ወደዚህ ፕሮጀክት ገባ? እንዴት ኦፍ ኮርስ ብቻህን አይደለህም ሌሎችም ሰዎች አብረው ካሉ እንዴት ነው ወደዚህ ፕሮጀክት ልትገቡ ይቻላችሁት? ምንድነው በምን ባክግራውንድ ነው? እስቲ ስለሱ። ያው በሶሻል ሚዲያው ላይ ሞር የሚታወቀው ሉሲ ቲቪ ስለሆነ ነው። ግን በትክክለኛው አይካን አካዳሚ ነበረ መጀመሪያ ላይ የተመሰረተው። አይካን ፊልም ነው ፍቃድ ወስደን ፕሮዳክሽን ሰርቪስ፣ የማርኬቲንግ ሰርቪስ፣ የሪል ስቴት ሰርቪስ እንሰጥ ነበረ በዛ ድርጅትና ሉሲ ቲቪ ከዛ በኋላ ነበረ በርግጥ የተመሰረተው። ነገር ግን የሉሲ ቲቪ ሀሳብ በጣም የቆየ ነበረ። ያው ከጊዜ ሂደት ላይሆን ይችላል ነገሮች ብዙ ጊዜ ታስበዋለሽ ኤክስኪዩት ለማድረግ ግን ብዙ መሰናክሎች ይገጥሙሻልና በዛ ምክንያት ኢቭን እኔ ካልግሪ የመጣው ጊዜ ኦልሞስት አንድ ወር አልሞላኝም ሰዎችን ኮኔክት ማድረግ ሲጀምር እንዲ ብንሰራ ዩቲዩብ ቻናል በርግጥ ስሙ ሉሲ ተብሎ አልነበረም የወጣው ግን ስፔሻሊ የውጭውን አኗኗር የሚያሳይ ታለንት ያላቸውን ሰዎች የሚያሳይ የተለያዩ ቻናሎችን ኮላቦሬት አድርገን ለምን አንሰራም ተብሎ ሰዎች ነበር በጣም ታለንትድ የሆኑ ሰዎች ኮኔክት ማድረጋቸው ከነሱ መሀል ዮርዲ አንዷ ነበረች ለምሳሌ እና it was too early እና እንደምታውቂው ነገሮች ላይ ሆኑ ይችላሉ ዲሌው ተፈጠረ አልተመሰረተም ካምፓኒው ለጊዜው ቆይቶ ነበር። ከዛ በመሃል ግን ምን ሆነ እኔ ፕሮፌሽናሊ ለመጀመሪያ ጊዜ እንደ ስራ በያያዝኩት የሪል ስቴት ፎቶግራፊ እና ቪዲዮግራፊ ማርኬቲንግ ሰርቪስ ነበር። አንድ የሪል ስቴት ግሩፕ ነበረ ጥሩ ሪሌሽን ነበረን እዛ ላይ መስራት ጀመርኩኝ ተቀጥሬ ማለት ነውና ባክግራውንዱ ነበረ እሱ በነገራችን ላይ ጥሩ ጥያቄ ነው የጠየቅሽኝና ለሰዎችም በዚሁ አጋጣሚ መሰጣው መልእክት አለ። ባክግራውንዱ አልነበረኝም። ባክግራውንዱ ያልነበረኝ ለምን መሰለሽ ሲጀምር የሪል ስቴት ፎቶግራፊ የሚባለው ሰርቪስ ኤግዚት አላረገም አገር ቤት ስቲል ነው የለም ጀስት ኤጀንቶች በስልካቸው ፎቶ ያነሳሉ ይለቃሉ እንጂ እንደ ኤምኤልኤስ ሊስቲንግ ይሄ ሪያሊተር ዶሴና የሚባል ሳይት ስለሌለ እዛ ቢዝነሱ ራሱ የለም። ፎቶግራፈር አሁን በጣም ብዙ ሺህ ፎቶግራፈር አለ አይደለ ኢትዮጵያ ላይ ለምሳሌ ብታዩ ግን የሪል ስቴት ፎቶግራፈር አይደሉም እነሱ ስለሌለ ሳይኖር ባክግራውንዱ ሊኖርሽም አይችልም እና it was so new thing for me
ፕላስ ደግሞ የኔ ባክግራውንድ የራሱ ቪዲዮ መቅረጽ እንጂ ፎቶግራፈር ራሱ አልነበረም። ስለዚህ የፈለገ ካሜራ መጠቀም ባቅ ያ ነገር ባክግራውንድ ያልነበረም እና ግን ደግሞ እንደምታውቂው ብዙ ጊዜ ኤክስፒሪየንስ ስትጠየቅ ያለሽ የዚህ ሀገር ነው ኤክስፔክት የሚደረገው ምናምን እና የመጀመሪያውን ስራ ማግኘት ኢትስ ላይክ ኦልዌይስ ቻሌንጂንግ ነው የሚጠብቁትም እንትን ስለሆነ። ነገር ግን ምንድነው ኢንተርቪው ላይ አይ ጋራንቲድ ደም ላይክ እኔ የሚፈልጉት እነሱ የሶሻል ሚዲያ ማርኬተር ነበረ፣ ቪዲዮ የሚቀርጽ አት ዘ ሴም ታይም ደግሞ ሪል ስቴት ፎቶ ማንሳት የሚችል ትችላለህ። እኔ ባክግራውንድ የለኝም ከዚህ በፊት ግን እኔ ካሜራ በደንብ አውቃለሁ። if you give me these days I can prove you like አረጋግጥላችኋል I can do it ብዬ በጣም በኮንፊደንስ ስነግራቸው ኦኬ ሌትስ ሲ ያሉ። ስለዚህ እኔ መጀመሪያ ስራውን ሳገኝ እንትኑ የለኝም ግን I give them that confidence። ከዛ በሌላው ነገር ግን ከምትጠብቁት ፖቴንሻል በላይ ላሳያችሁ እችላለሁ። ይሄኛውን ነገር ብዙ እንትን አይደለም ነገር ግን አሳያችኋለሁ አልኩኝ። እንዳሉትም እንትን አልኩኝ። ወዲያው ባለችኝ ታይም ፍሬም 15 ቀን አይሞላም ወዲያው ዩቲዩብ ምናምን ራሴን አፕዴት አድርጌ ፕራክቲስ ራሴ የምኖርበትን ቤት እያነሳው ምናምን ሌሎች ሰዎች የሚለቁትንም አይቼ ከዛ በኋላ በቀጠሯችን ቀን ስንገናኝ አሳዩዋቸው። ወደዱት ስራውን ይወዝና ፐርፌክት ግን ያለ ባክግራውንድ በዛሽ ጊዜ ውስጥ ከሰራ እንትን ሲል ይሰራል ብለው ስላሰቡ እሱንም ታስክ ወዲያው አልጫኑብኝም። ሌላውን ዋናው እኔ ጎበዝ የሆንኩበትን ፊልድ ሰጥተውኝ ያኛውን ቀስ በቀስ እንድማር አረጉኝ ማለት ነው። እና ሰዎቹም ጥሩ ነበሩ። በእርግጥ ግን ኮንፊደንስ ካለን ምን ካለን በዚህ ደረጃ እንትን ነገር አይደለም። yes ለዛ ነው ከዛ በሱ ጀመርኩኝ። ያንን ደግሞ ኤክስፒሪየንሱን ካገኘው በኋላ በደንብ ሰውየውን በጣም ጥሩ ሰው ነበረ። በአጋጣሚ ቆንጆ የሆነ ሲመጣ ስራዬ በቃ እንደ ሰርቪስ ለምን አትሰጠውም ኢንከምን እኮ ከፍታ አደርጋለሁ ምናምን ማለት ጀመረ። ስቲል ነው we are like friends ከዛ ሰው ጋር ማለት ነው። ከዛ የራሴን ደግሞ ስሎሪ መስጠት ጀመርኩኝ እንደ ቢዝነስ ማለት ነው። ሶል ፕራዮሪቲ ያው ሰዎች አስመዝግበው አንዳንድ ሰዎች ማያውቋሉ ግን ኢንኮርፖሬሽን ብቻ መሆን አይጠበቅበትም። ቢዝነስ እንደ ሶል ፕራዮሪቲ ቀለል ይላል። እሱን አስመዝግበው መስጠት ይቻላል ሰርቪሱን እና እንደዛ ደግሞ ለሌሎች ሰዎች መስጠት ጀመርኩኝ ማለት ነው። እና እንደዛ ነበር የተጀመረው መጀመሪያ ላይ። ከዛ አፍተር ዳት አይከን አካዳሚ እንዴት ተመሰረተ ስለነበረ ጥያቄው ምንድነው የሆነው በቂ የሆነ ኤክስፒሪየንስ ሲኖረኝ ኦኬ you know what this thing can work the next step ምንድነው ኦኬ I need people with ambition እንደኔው አይነት ሌሎች ሰዎችም የሚፈልጉ ማግኘት አለብኝ አልኩኝ። ፈለኩ ገስዋት አበሻ ማግኘት አልቻልኩም። ከዛ አበሻ መገኘት አልተቻለም። ፊልዱም ኒው ነው ምናምን። ከዛ ምንድነው የሆነው እኔ ብዙ ጊዜ በትምህርት አምናለሁ በመማር ትሬን በማድረግ ምናምንና አምስተርዳምም ተምሬ ነበረ ዩሮፕ ላይ ማለት ነው። ከዛ ሞንትሪያልም ተምሬ ነበረ ፊልም ማለት ነውና ሞንትሪያል ስማር አብሮኝ የተማረ ከኔፓል የመጣ ልጅ ነበረ ሺሺር የሚባል እሱ ሲጨርስ ትምህርቱን ካልግሪ መጥቼ ነበረ ይኖዋት ካልግሪ እንደነሽ ጥሩ ነሽ ብዬው ነበረ መጥቷል ወደዚህ ማለት ነው ካልግሪ። ከዛ ላይ እሱ አለ ለምን እሱን አልጠይቀውም? እሱን ስጠይቀው he was so happy yeah let's do it። እንግዲህ ይታይሽ ብዙ ጊዜ እንዲያውም ቢዝነስ ልስራ ስትይ የሚከብድሽ ነገር አመኔታ ነው፣ ከሰዎች ጋር እምነት መፍጠር ነው። እና ደግሞ የራስሽ ሀገር ሰው ሲሆን አትሊስት የራስሽ ሀገር ሰው መሆኑ ምናምን አድቫንቴጅ ይሰጣል። ግን ጭራሽ አሁን ኔፓል ጋር አንድ ኢትዮጵያ ኮላቦሬት አድርጎ ምናምን አይመስልም። ግን ሁለቱም አምቢሽን ስላለ ያ ነገር አንድ ላይ እንትን አደረገን እና ኦኬ አለን። ያንን ነገር ጀመር ነው መሰረት ነው። ስቱዲዮ ተከራየን፣ እንትኑን አስቀመጥን፣ እቃዎች ምናምን ገዛዛን ምናምን ባለን ነገር እኔም ሰርቼ በያስኩት ነገር ቁጭ ያደረግን። እሱም ከፋሚሊ ያስልኮ ስራውን ትቶ አቋርጦት ምናምን ስራ ነበረው ድሮፕ አድርጎት እሱን እቃዎች አሟላን፣ ቆንጆ ቦታ ያያዝን፣ ገባን ማለት ነው። አሁን ስንገባ ምንድነው የኛ ሰው በባህሪው ሲያይ ነው ሞር የሚያምነው። ቪዥን ማመን ይከብደዋል። አንድ ያስተዋልኩት ነገር አበሻ ሲያይ ግን ይቀበላል። ያኔ ማግኘቱም ቀላል ሆነ። ሰዎች ፒች ሳረክ ቅዱስ ዮርዲ በጣም ጥሩ ሰዎች በጣም መልካም የሆኑ ሰዎች አገኘው አብረውኝ ሊሰሩ የሚችሉ ማለት ነው። ከነሱ ጋር አንድ ላይ እንትን አደረግን፣ ተነጋገርን፣ አመንበት። ሞር ደግሞ ኢንቨስት አድርገን ብዙ እቃዎች ይዘን አይከን አካዳሚ ተጀመረ ማለት ነው። ማክላውድ ላይ ሺኑክ ፊት ለፊት እና እንደዛ ነው የተጀመረ አይከን አካዳሚ። ሉሲ ቲቪስ በምን በዛው ነው የቀጠለው? በጣም ጥሩ ጥያቄ። አሁን ምን ሆነ? እሱን ከጀመርን በኋላ ምን ፈርስት ስቴፓችን ምን ሆነ? ስቴቢሊቲ መፍጠር። ይሄ ማለት ድርጅቱ ኖ ማተር ዋት ራሱን
ሬንታሉን ምኑን ከቨር እያደረገ መቀጠል አለበት። እንደምታውቂው ቢዝነስ ኢዝ ናት ኢዚ ላይክ ወደ ላይክ 4-5 ሰው ደሞዝ አለ መክፈል አለብን፣ ሬንታል አለ ምናምን ኢትስ አ ሎት ኦፍ ማኒ እና ያንን ነገር ከቨር የሚያደርግ ነገር መጀመሪያ ስቴቢሊቲ መፍጠር ስላለብን ፎከሳችን እዛው አይከን አካዳሚን ወይም አይከን ፊልም ነው ቢዝነስ ሬጂስተር የተደረገው ያው እኛ ትሬድ ኔማችን ነው አይከን አካዳሚ ማለት ነው እና እሱን ስቴቢሊቲ መፍጠር ነበር። ያ ያልኩሽ መጀመሪያ እንደ ሰራተኛ የቀጠረኝ ድርጅት they are now our ከስተመር ሆኑ። ስለዚህ ከነሱ የሚመጣ ነገር አለ። ከዛ ልክ እንደነሱ ሁሉ ደግሞ ሌላም ደግሞ ግሩፕ የሪል ስቴት ግሩፕ አለ። እነሱንም ደግሞ ትልቅ የሚባል ነው እሱኛው እንደውም እሱንም ያገናኘኝ ሰው አበሻ ሪያሊተር ነው። በዚሁ አጋጣሚ ላመሰግነው ፈልጋለሁ። ሳሚ ይባላል። በጣም ታለንትድ የሆነ በጣም ጎበዝ ሰው ነው። እግዚአብሔር ይስጣው። እሱ እነሱን አገናኘኝ። በደንብ ነገራቸው this guys are very awesome ምናምን አላቸው። it was easy like once you start ሞመንተሙ ይቀላል። ያ መጀመሪያ ላይ ነው ላለው ይጨመርለታል ነው እውነት ነው። እና እነሱም ስቴቢሊቲውን ስለፈጠሩልን ካስተመሮቻችን ባላንስ ስናደርግ ያኔ we start looking for our main target like the talent ውስጥሽ የሆነ ፓሽን ሲለው አያስቀምጥሽም እና ኦኬ ሉሲ ቲቪን እንጀምር አሁን ተባለ። ከዛ ካስታወሽ ወሬን ስጀምር መጀመሪያ ወር ሳይሞላኝ ኮኔክት አድርጌያን ነበረ ዮርዲ የምትባል ልጅ ምልሽ ነበር እሷ ድጋሚ ምን እንትን ሳላረጋት አይታ እንቅስቃሴውን ላይ ከአይከን ላይ ያለውን ነገር ስለለቀቀን በጣም ደስ ብሏት በቃ ዳኒ አም ፕራውድ ልትል ደወለች ማለት ነው። በጣም ደስ ብሎኛል እንደ ቀልድ ያወራነው ነገር እውነት አደረከው በመጨረሻ ዋው በጣም ድናው ደስ የሚለው ምናምን አለች። ደናው ላይ you know what ነይ እንጎብኝ እኒ ያለውን ነገር አለች። በጣም ደስ ይለኛል አለች። መጣች ያለውን ነገር አየሽ፣ ጎበኘች። ከዛ ምን ላይ ነው ያላችሁት? አሁን በቃ ሉሲ ቲቪ ላውንች ልናደርግ ነው። ይሄ ራሳችን የሆነ አፕሊኬሽን ቢልድ አድርገናል፣ ሾዎቹን አዘጋጅተናል ምናምን። ከዛ ምንድነው ኔክስት ስቴፕ? አም ሉኪንግ ፎር ኢንቨስተር እየፈለኩ ነው አብረው የሚሰራ እንዳልኩሽ ነው። እኔ በጣም ከሰው ጋር አብሮ መስራት አምናለሁ። ከዛ እንዴ ለምንድነው ኢንቨስተር የምፈልገው? አም ሂር አለች። ከጅምሩ ከጥንስሱ ጉዳዩን አውቃለሁ። እዚህ ያደረሳችሁታል ኦልሬዲ ላይክ ዋይ ናት አለች። ኦኬ ዩ ኖ ዋት አይ ኦልሬዲ ኖ ዩ ዋይ ናት ኦኬ። ስለዚህ ሉሲ ሙሉ ለሙሉ በአበሻ ሆነ የተደረገ ካምፓኒ ነው ቤዚክሊ። እሱን አንድ ላይ ሆነን ጀመር ነው። ፕሮግራሞቹን ላውንች አደረግን። አሁን ከተወሰኑ ቀን በፊት እንደምታውቂው ኦልሬዲ ላውንች ለህዝብ ተዋውቋል። ከዚህ በኋላ በጣም ቆንጆ ድራማዎች የውጭ ሀገር አኗኗርን የሚያሳዩ ይሄ ሾዎች ላይቭ ኢቭን ፕሮግራሞች ይጀምራሉ። ምን አዲስ ደግሞ ኦልሬዲ ሰው አሁን ከ100,000 በላይ ተከታዮች ውጭ ላይ አፍርተናል። ኦልሬዲ ተወዷል እሱ ፕሮግራም። እሱም በሰፊው በፊት በየሳምንቱ ነበር የምንለቀው። አሁን ግን በሳምንት 3 የሚለቀቅበትን ፕሮጀክት አድርገን እየተንቀሳቀሰን ያለ ነው። ፕሮግራሞቹን በአይከን አካዳሚ የሚሰጡትንም ኮርሶች ሉሲ አፕሊኬሽን ላይ እያስቀመጠን ሰው በቀላሉ የሚያገኝበትን መንገድ ለመፍጠር አዘጋጅተናል ማለት ነው። ዋው በጣም ደስ ቀላል ባይሆንም ግን የሄደበት ደስ ይላል። ጥሩ ነው አካሄዳችሁ። አይከን አካዳሚ ምን ደረጃ ላይ ነው? አቃለው የሪል ስቴት ፎቶግራፊ እና ቪዲዮግራፊ እየሰጠ ነው። ዋትስ ኔክስት የሚለው ምን የታቀደ ነገር አለ? ካሚንሱን ተብሎ የተቀመጡ ኮርሶች ያየዋቸው አሉ። እስኪ ስለነሱ አንዳንድ የምትለን ነገር። ጥሩ ምንድነው አሁን አይከን አካዳሚ ላይ ያደረግነው? ያው ብዙ ነገሮችን ነካካን፣ ብዙ ነገሮችን ቼክ አደረግን። የመጀመሪያው አመታችን አሁን አመት አለፈን ኦልሬዲ ቢዝነሱ ላይ ኤፕሪል ማርች 31 ነበረ የተከፈተው ማለት ነው እና ኦልሞስት አመት አልፎታል። በዛ ሂደት ውስጥ ብዙ የሞከርናቸው ነገሮች ነበር። ኮሌጆችን ለምሳሌ ማርኬት ማድረግ ኢአርፒ ኮሌጅ የሚባል አለ። እኛ ነበር ሙሉ ግራጁዌሽናቸውንም ከቨር ያደረግነው የኮርሶቻቸውንም ቪዲዮዎች ምናምን የሰራ ነው። እንደሱ አይነት ነገር ስንሞክር ነበር። ቪዲዮ ቀርጽ ሰርግ እየቀረጽን ነበር። ብዙ ነገሮች አይተን በስተመጨረሻ ግን ኦኬ ሜን የምንለውን ነገር ለምን ቢዝነስ ላይ ሁሌ you keep adjusting you don't know like በአንዴ መልሶ አይኖርሽም። ውስጡ ስትገቢ ነው የምትለዩ። መጨረሻ ግን እኛንም በጣም የሚጠቅመን ህዝባችንንም at the same time የሚጠቅም በአንድ ድንጋይ ሁለት ወፍ ሆኖ ያገኘ ነው ማይክሮ ኮርሶችን ይሄ የአንድ ወር ኮርሶች ማክሲመም 3 ወር ድረስ ያሉ ኮርሶች መስጠት ነው። ምን አይነት ኮርሶች ነው ደግሞ ስንመርጥ የምንመርጠው እዚህ ሀገር ላይ በጣም አዋጭነት ያላቸው ለምሳሌ ለኛ አሁን እንደሰማሽው የስኬታችን መሰረት የሪል ስቴት ቢዝነስ ነበር። ልክ እንደዛ ግን it's not just real estate ሌሎች ደግሞ ዲፓርትመንቶች አሉ በጣም ቆንጆ የሆኑ ማለት ነው። ሰዎች ግን ያው አዌርነሱን ለማግኘት ኔትወርክም ኮኔክሽንም ስለሚከብድ ብዙ ጊዜ አይጠቀሙባቸውም። ስለዚህ እኛ ምን አለን ኦኬ what about finding those icon peoples from
ኤቭሪ ዲፓርትመንት። ስለዚህ ከሪል ስቴት ራሳችንን እንደ አይከን አድርገን ከሄድን ከትራክ ዲስፓቺንግ ደግሞ ሰሞን ከሌሎቹም ዲፓርትመንቶች አሁን ሶሻል ሚዲያ ሲባል ኦኬ ሶሻል ሚዲያ ላይ ሁ ኢዝ ሰክሰስፉል እነዛን ሰዎች ኮላብሬት እያደረግን ኮርሱን ለመስጠት ስለዚህ የማሰልጠኛ ተቋም ነው የሚሆነው። ከዚህ በኋላ ጀምረናል ኦልሬዲ 150 ያህል ሰው አሰልጠና እንደምታውቂው በሁለት ዙር ማለት ነው። ሶስተኛ ዙር አለ የመጨረሻ የሚሰጥ በሪል ስቴት አሁን ጁን 5 ላይ ይጀምራል። ከዛ በኋላ የሚሆነው ኮርሶችን መስጠት ነው። ይሄ ትሬኒንግ ሴንተር ነው የሚሆነው ቤዚካሊ ያ ከአይከን አካዳሚ ሳይድ ነው። ከሉሲ ሳይድ ደግሞ አንደኛ እነዛ በአይከን በኩል የሚሰጡትን ትሬኒንጎች ሞር ደግሞ ተደራሽነት እንዲኖራቸው ብዙ ከተሞች ላይ አፕሊኬሽኑ ላይ ማስቀመጥ፣ ኢንተርቴይንመንት ሰውን አዌርነስ መፍጠር እንደሱ አይነት ደግሞ የሚዲያ ቻናል በሉሲ ቲቪ በኩል ይሰጣል ማለት ነው። ሚዲያውን በዛ በኩል እንሰራለን፣ ትሬኒንጉን ደግሞ በዚህ በኩል እንሰጣለን። ከዛ ውጪ ፊልሞችም ፕሮዳክሽን እንደዚህ ቪዲዮ ነክ ሰርቪሶች ስቲል በአይከን አካዳሚ በኩል ይሰጣሉ ማለት ነው። ያ ነው የሚሆነው። ግን ምንድነው አንድ የሄድንበት አቺቭመንት ለምሳሌ ካንቺም ጋር ያገናኘን የነበረው የሪል ስቴት ፎቶግራፊ እና ሜዠርመንት ኮርሱ ነበር። እሱ ላይ ምንድነው ያደረግነው ካልግሪ ላይ እኛ ያ ነገር ውጤታማ ነበር። ብዙ ነገር ላይ ሰክሰስ አድርገናል። ኦኬ ካልግሪ ላይ መቅረት አይጠበቅብንም። ቶሮንቶስ፣ ቫንኩቨርስ፣ ኤድመንተንስ፣ ዩኤስስ ዋይናታል። ስለዚህ ራሳችን እያንዳንዱ ላይ እንሂድ ብንል it takes a lot of time, it takes a lot of money, it takes a lot of energy። ከዛ ይልቅ ግን እኛ ከሰዎች ጋር ኮላብሬት በየከተማው ካሉ እንደኛው አይነት አምቢሽን ያላቸውን ሰዎች ብንፈልግና አብረናቸው ብንሰራ ኢቭን ሞመንተሙ ፍጥነቱም የእድገት ግሮዝ ሬቱም ትልቅ ይሆናል ብለን ስላሰብን በሱ ሪች አውት ማድረግ ፈለግን። አንፎርቹኔትሊ ግን በዲፓርትመንቱ ብዙ ሰዎች አልተሰማሩም ነበር። ስለዚህ ምንድነው መፍትሄው ማለት ነው? ኮርሱን ላውንች አደረግን፣ ራሳችን አሰልጠነን፣ ራሳችን ከነሱ ጋር ኮላቦሬት አደረግን ማለት ነው። ለዛ ነው ከነዛ ከመጀመሪያ ዙር ላይ ከሰለጠኑ 105 ሰዎች መካከል 25 ቤስት ፐርፎርመሮችን ከነሱ ማለት እንደውም አንቺው አንዷነሽ 25 ከተለያዩ ከተማ አሁን ዩኤስ ላይ ኦልሞስት ከ27 ከተማ በላይ ሰርቪሳችንን እንዲሰጥ ዝግጁ ሆነናል። አሰልጠነን ሪሌሽን ክሬት አድርገን ፍራንቻይዝ አድርገነው ካምፓኒውን ማለት ነው። ስለዚህ አሁን አይከን አካዳሚ በካልግሪ ውስጥ ነው ያው ኦልሞስት ከ27 ከተማ በላይ እንትኖች ፓርትነሮች ስላሉት የሪል ስቴት ፎቶግራፊ ነው የፈለጉ ኤኒ አበሻ ኤጀንቶችም ካሉ እኛን iconpix.com ላይ በመግባት ቡክ አድርገው ሰርቪሱን መጠቀም ይችላሉ ማለት ነው። ስለዚህ ይሄ በዛ አይቆምም። አሁን ፎከሳችን ሙሉ በእርግጥ እሱ ላይ ነው። እሱን በደንብ ሰክሰስፉል ማድረግ ሁሉም በራሱ ራሱን ችሎ ረን ማድረግ ሲጀምር ከዛ ደግሞ ምን ይሆናል ልክ እንደዛው ሌሎቹ የምንሰጣቸውንም ዲፓርትመንቶች ከካልግሪ ወይ ደግሞ ከሌላው ከተማ አውጥተን ሌላው ከተማም ላይ እንዲዳረሱ ነው የምናደርገው። ዳስ ዘ ስትራቴጂ። በጣም ደስ የሚል ነገር ነው። ሉሲ ቲቪ ትላንትና እኛም በቪአይፒ ገስት ሆነን ተገኝተን ነበረ። በከባድ ማፊያ የሚለውን ፊልም የኢትዮጵያ ፊልም አምጥታችሁ በግሎብ ሲኒማ ስታሳዩ ነበርና ደስ የሚል ጊዜ ነበረ። እንደዚህ አይነት ነገሮችን ይቀጥላል ወይስ ጀስት እዚሁ ሰርቶ እዚሁ ማምረት ነው ፎከስ የሚያደርገው? ጥሩ ጥያቄ። ሁለቱም ያልሽው ነገር ፖሲቢሊቲው አለ። እዚህ ሰርቶ የሚለው ኦሬዲ ራሱ ኦንጎይንግ የሆነ ፕሮዳክሽን ላይ ያለ ፊልም አለ እዚሁ እየተሰራ ያለ ያው በዚህ አመት እንጨርሰዋለን ብለን እናስባለን። ከዛ በተጨማሪ ደግሞ እኛ ብቻ ሳይሆን ሌሎች ሰዎች ሰሯቸው ጥሩ ስራዎች አሉ። አሁን አንድ ኤድመንተን እናንተ ከተማ የተሰራ ፊልም አለ ለምሳሌ ዘጸአት ነው ዘጸአት። አሁን እሱ እዚህ አምጥተን እናሳየዋለን። ሌሎች ከተማዎች ላይም ይሄዳል ፊልሙ። ስለዚህ አርቱን ዴፊኒትሊ መበረታታትም አለበት መደገፍም አለበት። እኛም ከምንም ከትርፍም በላይ ሰዎች አዌር መሆን ስላለባቸው የራሳችን ፕሮዳክሽን ይቀጥላል። ሌሎችም የሰሩ ሰዎች ቶሮንቶም ላይ ፊልም እየሰሩ ያሉ ሰዎች አሉ። እነሱንም ህዝቡ ጋር ደግሞ ተደራሽ እንዲሆን በሉሲ ቲቪ በኩል በደንብ ፑሽ እናደርገዋለን። ከዛ ውጭ ግን ከሀገር ቤት ያሉ ፊልሞችን አምጥቶ ማሳየት የሚለው አላማው ምንድነው? አንደኛ ህዝቡም ራሱ የሚገናኝበትን ሚንስ መፍጠር ነው። አሁን ብዙ ሰው ክለብ ማይሄድ አለ፣ መጠጥ ማይጠጣ አለ። ከሃይማኖት አንጻር ሊሆን ይችላል፣ ከእድሜ አኳያ ሊሆን ይችላል። ግን what about something that binds everybody? ሁሉም ሰው ቤተሰብ ልጆቹን ይዞ መጥቶ ሊዝናናበት የሚችል አይነት ቦታ ቢኖርስ? ስለዚህ ያን ስላሰብን ምንድነው የምናደርገው እኛ ከተቻለ አሁን ሀሳባችን በየ2 ወሩ ለማድረግ ነው። በአመት ውስጥ ኦልሞስት 6 ፊልሞችን ለማሳየት ማለት ነው። በየ2 ወሩ ቆንጆ የሚባሉ ፊልሞችን እየመረጥን አምጥተን ህዝቡን ያው ማርኬት አድርጋ ነው ህዝቡ እንዲገናኝና እንዲያይ ለማድረግ አንደኛው ሀሳብ ነው። ያው አፕሊኬሽኑ እንደ አፕሊኬሽን at the end of the day ፖስት ይደረጋል አፕሊኬሽኑ ላይ ከጊዜ በኋላ። መጀመሪያ ግን ፍሬሽ ኒው የሆኑ ፊልሞች
ፊልሞችን ለህዝቡ ቀጥታ በቲያትር እናሳያለን። መምጣት ላልቻሉ ሰዎች ደግሞ አፕሊኬሽኑ ላይ ሲለቀቅ ማየት ይችላሉ ማለት ነው። እና አንድም እዚህ ያለውንም ሰው አሁን ሰው ማለት ሰዎች ነን እኛ ሮቦት አይደለም። ጀስት እየሰሩ ብቻ መግባት ሰው ዲፕሬሽን ውስጥ ይገባል፣ ስትረስ ውስጥ ይገባል። እንደዚህ አይነት ኢቨንቶች ግን ካሉ መጥተው መዝናናት መሳቅ ከቻለ በጣም ነው እንትን የሚለው አይደለ? በጣም ኢቭን ሜንታሊቲ ላይ የሚፈጥራቸው ዲፍረንሶች አሉ። ስለዚህ ከዛ አንፃር ህዝቡን ያገዛል። የሀገራችንም ደግሞ የፊልም ኢንዱስትሪ ከመደገፍ አንፃር ኢንቨስት አድርገን ስለሆነ ዞሮ ዞሮ መንገዛቸው እዛም ጋር አንድ አስተዋጽኦ ነው የሚሆነውና ሁሉም ዊን ዊን ጌም ሁሉም የሚጠቀምበት ዲፓርትመንት ነው ብዬ አምናለሁ። እውነት ነው እንዳልከው ትላንት ያየሁት ነገር አለ። ለምሳሌ በጣም ትልቅ ሰው ነበሩ፣ ያየው ነበር። ትልልቅ ሰዎች ነበሩ፣ ያንግ ልጆችም ነበሩ፣ እንደ ሚድል ክላስም ነበሩና ሁሉንም ያገናኘ ነው። የነበረውን ቫይብ ደስ ይላል፣ ሪላክስ ያደርጋል፣ ኢንተርቴን ያደርጋል እና በጣም አሪፍ ነገር ነው። ቀጥሉበት። ሌላ እንግዲህ ማስተላለፍ የምትፈልገው እስቲ እንደው እድሉን ካገኘህ አይቀር እንደው ህዝቡ ቢያቅልኝ ወይም እንዲህ ቢሆን የምትለው ነገር ካለ እስቲ? በጣም ጥሩ። ያው እንግዲህ የካምፓኒያችንንም ስም ካስተዋላችሁት አይካን ነው የሚለው ብራንድ ኔሙ ሜን ስሙና ያው አይካን ማለት እችላለሁ ነው። ይቻላል ከሚለው የኃይሌ ገብረስላሴ ሞቲቬሽን ነው የተዋስ ነው። በእርግጥ አሁን ደግሞ ሞር ፐርሰናላይዝድ አድርገነውኛ ይቻላል ከሚልም አልፎ አይካን እችላለሁ። ለምክንያቱም እንደሚቻል ነገሮች ታውቂዋለሽ፣ ግን እኔ እችላለሁ የሚለው ጋር ነው ብዙ ሰው ችግሩ ያለውና ይቻላል የሚለውን ከመንገር አንጻር ነው ያን ብራንድ ነው የሚያደርግነውና ምንድነው ማለት የምፈልገው ሁላችንም ውስጣችን የሆነ አንድ እምቅ ሐሳብ አለ ሁሌ አቺቭ ማድረግ ምን ፈልገው ይቻላል ብቻ ሳይሆን ትችሉታላችሁ፣ ማድረግ ትችላላችሁ። ሰዎች ብዙ ጊዜ የጠፋቸው ምንድነው እዛ ጋር መጀመር ላይ ነው። እንዳይጀምሩ የሚያደርጋቸው ደግሞ ሰዎች ምንድነው መውደቅን ፍራቻ ነው። እኔ ግን በህይወቴ ቢዝነስ ውስጥ የተማርኩት ነገር ቢዝነስ በመጀመር ውስጥ ውጤቱ ሁለት ነው። ወይ ይሳካልሻል ወይ ትማሪያለሽ እንጂ መውደቅ የሚባል ነገር የለም። እጅስ አይምሮአችን ውስጥ ያለ ፍራቻ ነው። ምክንያቱም ስትማሪበት ኔክስት ታይም ላይ ስታደርጊው በጣም ፐርፌክት ሆኖ ነው የሚሰራው። ምክንያቱም you already know it። ስለዚህ የትኛውም ቢዝነስ ደግሞ ሎተሪ አይደለም ቢዝነስ። የትኛውም ሰው እንትን ብሎ ተምሮ አንዳንዴ ይሆናል አንዳንዴ አይሆንም ማለት መውደቅ አይደለም። ተምራችሁበታል፣ ያው ድጋሚ ያንን ስህተት አታደርጉትም at the end of the day። ስለዚህ ዋናው ስቴፕ ብዙ ሰዎችን እንቅፋት ሆና የቀረችው አለመጀመር ነው። ስለዚህ ጀምሩ፣ እስከጀመራችሁ ማይሆንበት ነገር የለም። ወርስ ኬስ ሴናሪዮ የዚህ ምድር እድለኛ አይደላችሁም ከተባለ ቢሆን የሚሆነው መዘግየት ነው which is it doesn't matter at the end of the day። ስለዚህ አንዳንዱ ቶሎ ይሆንለታል፣ አንዳንዱ ይዘገያል። ኢንድ ፖይንቱን ካየሽው ግን ሁለቱም አቺቭ አድርገውታል። ዞሮ ዘግይቶ የሆነው ሞር ኤክስፒሪየንስ አለው። ቶሎ የሆነለት ሰው ደግሞ ያው ቶሎ ሆኖለታል፣ ብዙ አልደከመም ነው። ስለዚህ ሁለቱም የራሳቸው አድቫንቴጅ አላቸው። ስለዚህ ጀምሩ፣ አትቀመጡበት ሀሳቡ ላይ ነው። እንድትጀምሩ ደግሞ የሚረዳችሁ አንዳንዴ እናንተ ስትሮንግ ያልሆናችሁባቸው ነገሮች ሊኖሩ ይችላሉ። ኮላብሬት አድርጉ ከሰዎች ጋር። ማንም አይወስድብንም ለኛ ያለውን ነገር ከሰዎች ጋር በመስራታችን። ለምሳሌ እንደኔ 25% ሊወሰድብኝ 50% ሊወሰድብኝ ልታገኝ የነበረው ለምሳሌ $10,000 ከሆነ ከሰው ጋር ስሰራ 5,000 ሊሆንብኝ ይችላል ብሎ ነው ሰው የሚያስበው። ግን ደግሞ ማሰብ ያለብን ከሰው ግን ሁሉንም አያገኘው ካልሰራው ዜሮ ነው። ፕላስ ደግሞ ከሰውየው ጋር ቢሰራው ምናልባት የሚያገኘው እኮ $30,000 ሊሆን ይችላል። ስለዚህ 50 ሲካፈለው 15,000 እንዲያውም ካሰበው በላይ ሆነ ማለት ነው። ስለዚህ እንደዛ ማየት እንደዛ አይደለም። የትኛውም ዓለም ላይ ያለ ቢዝነስ በሰዎች ድጋፍ ነው የተገነባው። እና ኢቭን ቢል ጌት ክላስ ላይ አንስቻት ነበር አይደል? የካምፓኒውን ስንት ፐርሰንት ነው ያለ? 3.5% ነው ወይስ ከዛ በታች? የማይክሮሶፍትን ማለት ነው። አሁን ኤቭሪባዲ የሚያስበው የማይክሮሶፍት የቢል ጌት እንደሆነ ነው እንጂ ማን ያምናል 3.9% ነው ያለው ቢባል። ስለዚህ እኛ ኮሚኒቲ ላይ ግን እቺ ችግር አለች። ከሰው ጋር መስራት የምትባለው ነገር ታንቀጠቀጠናለች። ከቤተሰብ ሳይቀር ከሰዎች ጋር አትስሩ ነው እውነት ነው። እና እሱን ነው እኔ ጀስት አስቡበት ለማለት እንፈልገው። ከዛ ውጪ እንግዲህ ብዙ ምለው ነገር የለኝም። አንድ ጥያቄ እዚህ ጋር ልጠይቅህ፣ የመጨረሻ ጥያቄ። ይሄንን ትምህርት ስታስተምሩ፣ ይሄን ኮርስ ስታስተምሩ በጣም በትንሽ ሳንቲም ነው የምታስተምሩት። እኔ ስለ ሪል ስቴት ምንም እውቀት ስለ ፎቶግራፊ አጠቃላይ ምንም እውቀት የለኝም እና ይሄንን ትምህርት ግን ስጀምር አንድ ኢንከሬጅ አድርጎኝ ያስጀመረኝ አትሊስት ሌላውን ባላቅ ስለ ካሜራ አውቃለሁ ብዬ ነው የጀመርኩትና በጣም ጠቅሞኛል። አሁን ከዜሮ
ተነስቼ ነው ከምንም ተነስቼ ብዙ ነገር አውቄያለሁ። ብዙ ነገር የተሰራኋቸውንም ስራዎች አይታል። ጥሩ ነው ያለሁትኝ እና ትልቅ እውቀት ነው ያዝኩት። ግን ያንን እውቀት ያዝኩት በጣም በትንሽ ሳንቲም ነው። ወተን ሻይ በምንጠጣበት ሳንቲም ነው የምታስተምሩትና እናንተ ጊዜ ወስዳችሁ ኢኩፕመንቶችን ብዙ ነገሮችን አርጋችሁ የቴክኒክ ነገሮችን አንተ ብቻህንም አይደለም የሚረዳ ሼር አለ፣ ሌላም ሰው ይኖራል፣ ቦታ አለ፣ የተከራያችሁት ቤት አለ፣ ብዙ ነገሮች አሉ። ከዛ ወጪ አኳያ ከብዙ ነገር አኳያ ከጊዜያችሁ አኳያ እንዴት ነው እንደ አትራፊ ፊውቸሩን አይታችሁ ነው ወይስ ከምን አኳያ ነው በዚህ ሳንቲም ታስተምሩት? በጣም ጥሩ ጥያቄ። እንዳልኩሽ ነው አሁን እኔ ከባክግራውንድ የቢዝነስ ውስጥም በሄድኩበት አንዱ ያስተዋልኩት የታዘብኩት ነገር ምንድነው ቢዝነስ ላይ ስንጀምር አንዳንዴ ወይ ያው ሶሪ ፎር ማይ ወርድ ግን ግሪዲ የመሆን ችግር አንዳንዴ ይኖራል። ቶሎ ልበልጽግ ምናምን የሚባል ነገር ቶሎ ላገኘው የሚል እኛ አካሄዳችን እንዳለ በስትራቴጂ ነው ለማድረግ ያሰብነውና አሁን ከመጀመሪያው ኤግዛምፕል ብታዩ ለምሳሌ ያንን 105 ሰው አሰልጥነን 25 ሰው በራሳችን አግኝተናል ብያለሁ። 27 ሀገር ከተሞች ላይ ሰርቪሱን ፕሮቫይድ እያደረግን ነው። ያ ሰው ለምሳሌ ሌትስ ሴይ ኮርሱን ስንሰጥ $2000 ነው ብለን ነበር እንበል። የሚመዘገበው ሰው ምናልባት 10 ሰው 15 ሰው ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። አይ ዶንት ኖ። አሁን እኛ እዛ ጋር ስናስብ ያሰብነው ምንድነው ዋናው ትልቁ ፎከሳችን እነዛን ሰዎች አቅም አጎልብቶ ዘ ፐርፌክት በደንብ ሙያውን እንዲያውቁት ማድረግ ላይ ነው። ለምንድን ነው ቱሞሮ ከነሱ ጋር ኮላቦሬት ስናደርግ አሁን በኮርሱ ከምናገኘው ገንዘብ way better እናገኛለን። አሁን ያለው 1500 ምናምን ቻርጅ እናደርጋለን ምናምን ያለውን ከነሱ ጋር ግን ኮላቦሬት አድርገው አርን እንዲያደርጉ ስናደርጋቸው ወደፊት በአንድ ወር እናገኘዋለን። አንድ ዋን ታይም ሻት አድርገን ከነዛ ሰዎች ጋር ከመቆራረጥ እነሱም የሚጠቀሙበትን እኛም ደግሞ ሎንግ ተርም የምንጠቀምበት ለምን አንድ ኮርስ አንዴ በቃ ትልቅ ሄቪ እናድርገው ብንል አፎርድ የሚያደርገው የተወሰነ ሰው አንድ ዙር ሁለት ዙር ይሰለጥናል then that's it። ግን what's the point? ግን ደግሞ በተቻለ አቅም ለምን አሁን ኢኮኖሚውም ከባድ ነው፣ ሰዎች እንደቀልድ ገንዘብ አያገኙ። ግን በተቻለ አቅም አውርደሽው እንዳልሽው ሰዎች ለምን 100 ምናምን ሰው አንደኛው ከመጣበት ሪዝን አንዱ it was so affordable በዛ ፕራይስ ምንም አይነት ኮርስ የለም። ምናልባት የአንድ ቀን የሁለት ኮርስ ሊሆን ይችላል እንጂ የአንድ ወር በጣም I don't think so nowadays right plus professionally ነበረ ፕሮግራሙ የሚሰጠው፣ ብዙ ሰዎች የተረባረቡበት ነበረ። ስለዚህ ግን ምንድነው ሐሳቡ መጨረሻ ላይ in the long run we will be benefited። ምክንያቱም ያ 25 ሰው በየከተማው ሲሮጥ አርን ከሚያደርገው አብረን ስንሰራ የኛም ኮሚሽን ሲታሰብ ያለን ጥቅም ኮርስ ላይ ትልቅ ቻርጅ ከምናረጋቸው ጥቅም far beyond ከጥቅምም አንፃር ከሌጋሲም አንፃር it's very high እና ከዛ አንፃር ነውና እችኛዋንም በነገራችን ላይ ኮንሱመር የአበሻ ኮንሱመር ብዙ ጊዜ ኮምፕሌን ያደርጋል በዚህ ጉዳይ። የአበሻ ቢዝነሶች ውድ ናቸው ይላል ብዙ ጊዜ በጣም ከሌላው ኮምፔር ቱ ዲ አዘር ቢዝነስ ግዝገዛው ከባድ ነው የሚሉት ብዙ ጊዜ የሚያነሱ ኮምፕሌን ማለት ነው። እና ሰርቪስ አሁን ዌዲንግ ለምሳሌ እንሰራ ነበረ ብዬሻለሁ አይደል? ዌዲንግ እንሰራለን፣ እቃዎች አሉ ወይ ኤኒ ብቻ ማቴሪያል ሊሆን ይችላል። ሰው ለምንድነው ያበሻ ማጠቀሙ ሲባል እንዴ ያበሻ ነገር ውድ ነው እንዴት ብለን ይላሉ። definitely I don't know ከዚህ በፊት ሰምተሽ ይሆን አላውቅም እንጂ በቃ ይከብዳል እንትን ያበሻ ከብዶናል ብሎ አሁን ባህሉን ካልቸሩን አያውቁትም። ሌላ ሰው ለምሳሌ አይደል እንዲቀርጽ ያንን በሌላ ሰው ለማስቀረጽ ራሱ የሚሞክሩ ሰዎች አሉ። ግን ያው ካልቸሩን ስለማያውቁት እየከበዳቸው ከፕራይስ አንፃር ሲያዩት ግን ያበሻ ሰርቪሶች በጣም ውድ ናቸው ነው የሚባለው። እና እንደኔ እናንተ ተሰበራችሁት ያንን በቃ ያ አሁን ምንድነው ሐሳቡ አዋጥቶ ምናምን ሳይሆን ከገንዘብ አንፃር ግን ሌሎች መንገዶችም አሉ። በተቻለና አቅም ነገሮችን ባላንስ መደረግ አለበት ቢላሉ አንዳንድ ሰዎች ያበሻ ቤት ሄደን ምግብ ከምንበላ ትልቅ ሆቴል ጋር ሄደን ብንበላ አፎርደብል ነው የተሻለ ሚሉሽ ሰዎች አሉ። በዛ ደረጃ ነው ኮሜንት የሚያነሱት እና ሁሉም ነው ማለት አይደለም። ኤቭሪባዲ ሁሉም ያበሻ ቢዝነስ እንደዛ ያደርጋል ማለት አይደለም። ግን ስትራቴጂ ላይ ይሄ ሎንግ ተርም አስቦ አፎርደብል የሆነ ነገር ማድረጉ ላይ ትንሽ ክፍተቶች ያሉ ይመስለኛልና ለዛም ነው አሁን የአረብ ለምሳሌ አረብ ኮሚኒቲን ብንወስድ አይተሽ ከሆነ አረብ ከአረብ ነው የሚገዛው፣ አረብ ከአረብ ነው የሚጠቀመው ኦልሞስት 90% ማለት ይቻላል። እና ግሮዝ ሬታቸው በጣም ሃይ ነው። የኛ ሲሆን ብትንትና ያለ ነገር ነው ያለው። አይ ቲንክ ያ የሆነው አይ ቲንክ ቢዝነስማኑም ትንሽ ፕሬሸር ያደርገዋል ህዝቡን። እሱም ነገር እንዳለ ተረድቻለሁና እነሱም ሊሻሻሉ የሚችሉ ነገሮች ናቸው ብዬ አምናለሁ። ዋው በጣም ደስ ይላል። በመጨረሻ አይካን ፊልምን ኦር ሉሲ ቲቪ ኦፍ ኮርስ
በሚዲያውም ላይ በጣም ተደራሽነቱ ሰፊ የሆነ ነው። አሁን ግን ይሄንን ኮርሶቹን አይከን አካዳሚን በተመለከተ ሰዎች ጆይን ማድረግ ቢፈልጉ ያለውን ሁኔታ እስቲ ማግኘት የሚችሉበትን ነገር እስቲ ጠቅለል አድርገን ንገረን። ያው ያሉትን ኮርሶች እንግዲህ ሞር ኢንፎርሜሽን ለማግኘት ቀላሉ መንገድ ዌብሳይታችን ላይ መሄድ ነው። icanfilm.com ነው የሚለው። እሱ ላይ ያው ወደፊት ያሉ ኮርሶችም እየተሰጡ ያሉትንም ሙሉ መረጃ ያገኛሉ። ከዛ ውጭ ደግሞ ያው ቲክቶክ አካውንታችን አለ የአይከን አካዳሚ ማለት ነው። እዛ ላይ አዳዲስ ኮርሶች ሲኖሩ ፎሎ ካረጉት ፔጁን ፖስት ይደረጋል። ከሱ ማየት ይችላሉ። ባዮ ሊንክ ላይ ከገቡም አክቲቭ የሆኑ ኮርሶችን ማየት ይችላሉ። ስልካችንንም ደግሞ ቀጥታ ደውለው ምን አላችሁ እጅ ከምን ማለት ይቻላል እኛም በደንብ ዲስክራይብ እናደርጋለን። ለሱም ተብሎ የተመደቡ ሰዎች ስላሉ አብረው የሚሰሩ በደንብ ብሪፍሊ ኤክስፕሌን እናደርጋለን ምን እንዳለ ማለት ነው። ስለዚህ በመደወልም ዌብሳይታችን ላይም ገብቶ መረጃውን ማግኘት ይቻላል ማለት ነው ቀጥታ። በጣም ደስ ይላል ዳኒ፣ ስለሰጠኸኝ ጊዜ በጣም አመሰግናለሁ። አይ ነው ምን ያክል ቢዚ እንደሆን ካቃለው መጥቼ ስላስቸገርኩህም እንግዲህ በጣም ይቅርታ፣ በተመልካቾቼ ስም ይቅርታ ጠይቃለሁ። ስለሰጠኸኝም ብሪፍ የሆነ ነገር በጣም እናመሰግናለን። ተመልካቾቻችን እንግዲህ ያገኘነው ኢንፎርሜሽን በጣም ትልቅ ነገር ነው። ለነበረን ጊዜ በጣም እናመሰግናለሁ። ቴንክ ሶ ማች። እንግዲህ ሌላ ጊዜ ደግሞ በሰፊው እንደምንገናኝ እኔም ደግሞ እንደ አይከን ፒክስ ሜምበርነቴ በሰፊው እንደምመጣ እርግጠኛ ነኝ። ቤቴ ነው እንግዲህ እንገናኛለን ደግመን። ስለነበረን ጊዜ እናመሰግናለን። መልካም ቆይታ። Thank you so much.